ቤታችን ውስጥ ጸሎት ቤት ስናዘጋጅ እንዴት እናዘጋጅ በምንስ መልክ ስዕላትን እንጠቀም የሚለውን እናያለን። በመጀመሪያ ባለን የቤታችን ስፋትና ጥበት የምንጠቀማቸው ስዕላት ይለያያሉ። ግን በዋናነት በግዴታ መጠቀም ያሉብን 4 ዋና ስዕላት አሉ። የመጀመሪያው ከላይ በመጀመሪያ የቅድስት ሥላሴ ስዕል መለጠፍ ይኖርብናል። ከዛም በኋላ ላይ ደግሞ ምስለ ፍቁር ወልዳ ወይም እመቤታችን የተወደደ ልጇን አቅፋ ያለውን ስዕል መለጠፍ ይኖርብናል። ከዛም በኋላ ላይ ደግሞ የጌታችን ስነ ስቅለት ስዕል መሳል ይኖርበታል። ከዛ ቀጥሎ በአራተኛ ደረጃ ደግሞ የቤታችን ዘብ የምንለው ቅርባችን ወዳጃችን የምንለው ቅዱስ ገብርኤል ሊሆን ይችላል፣ ቅዱስ ሚካኤል ሊሆን ይችላል፣ ብቻ ወዳጃችን የምንለውን ስዕል ከዛ ቀጥሎ ማስቀመጥ ይኖርብናል። ከዚህ ውጭ ግን ሰፊ ቦታ ካለን ለቅዱሳት ስዕላትን ብዙ ስዕላትን ካለ እንዴት አድርገን እንደርደር የሚለው አሁን በዘረዘርነው መልክ ሄድና መጀመሪያ ቅድስት ሥላሴ ምስለ ፍቁር ወልዳ ከዛም በኋላ ላይ የጌታችን ስነ ስቅለት እናደርግና በአራተኛ ደረጃ ቅዱሳት መላእክትን እንደረደራለን። በአምስተኛ ደረጃ ቅዱሳን ነቢያትን አሁን ለምሳሌ የቅዱስ ሚካኤል ስዕል ካለ ከዛ በኋላ ላይ የነብዩ ኤልያስ ስዕል ካለ የቅዱስ ሚካኤልን ስዕል ከቅዱስ ሚካኤል ስዕል ቀጥሎ የነብዩ ኤልያስን ስዕል ማስቀመጥ ይኖርብናል ማለት ነው። ከዛ በስድስተኛ ደረጃ ቅዱሳን ሐዋርያትን የምናስቀምጥ ይሆናል ማለት ነው። ቅዱሳን ነቢያትን ካስቀመጥን በኋላ ቅዱሳን ሐዋርያትን፣ ከቅዱሳን ሐዋርያት ቀጥሎ ቅዱሳን ሰማዕታትን፣ ከቅዱሳን ሰማዕታት ቀጥሎ ቅዱሳን ጻድቃንን ማስቀመጥ ይኖርብናል ማለት ነው። ስለዚህ በዚህ መልኩ ቤታችን ውስጥ የጸሎት ቦታ ማዘጋጀት እንችላለን። የጸሎት ቦታ በምናዘጋጅበት ጊዜ ልብ ልንለው የሚገቡ ነገሮች ምንድነው? ስዕላትን በምናጣበቅበት ጊዜ ስዕላትን ከቦታ ቦታ ለማንቀሳቀስ ምናልባት ቦታውን መቀየር ስንፈልግ ማንሳት በቀላሉ በሚቻል ማጣበቂያ ማጣበቅ ይኖርብናል እንጂ ሊቀደዱ የሚያስችል በጣም ከግርግዳ ጋር ለማለቀቅ በሚከብድ ሁኔታ መጣበቅ አይኖርባቸውም። ከዚህም በተጨማሪ ደግሞ በፊታቸው መልካም መዓዛ ያላቸውን ሽቶ፣ ዕጣን ማድረግ ይኖርብናል። እንዲሁም ሻማ ልናበራላቸው በመጋረጃ ልንሸፍናቸውና ተገቢውን ክብር ልናደርግ ይገባል ማለት ነው።